እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የትግራይ ጊዜ አስተዳደርን ለመረከብ የተጀመረው አዲስ የፖለቲካ እንቅስቃሴ በጀነራል ታደሰ የሚመራው የትግራይ ጊዜ አስተዳደር የተሰጠው የስልጣን ዘመን ሊጠናቀቅ ጥቂት ቀርቶታል። ታዲያ ጊዜ አስተዳደሩን የሚተካ ከበርካታ ኃይሎች የተደራጀ ጥምረት ስልጣን ለመረከብ እየተሰናዳ መሆኑ ተሰምቷል። 5 ያህል የትግራይ ፖለቲካ ድርጅቶች የትጥቅ ትግል የጀመረው ኃይልና የቀድሞ የመከላከያ ሰራዊት መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት መስረታውን ይፋ እንደሚያደርግ እና የትግራይ ክልልን አስተዳደር ለመረከብ ራሱን እያዘጋጀ ስለመሆኑ የዋዜማ ዘገባ አመላክቷል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም እና በቅርቡም በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜ አስተዳደር ውስጥ ምክትል ፕሬዚዳንትና የዲሞክራታይዜሽን ዘርፍ ኃላፊ የነበሩት ጀነራል ጻድቃን ገብረትንሳኤ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎች 2 ነባር ወታደራዊ አመራሮች ያቀፈ ስብሰባ መፍጠራቸውን መግለጻቸው ይታወሳል። ጀነራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘው ስብስብ አረና ትግራይ፣ ባይቶና፣ ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮቹም ራሳቸው ጀነራል ጻድቃንና ጀነራል ተክሌ አሸብር ወይም ወዲ አሸብር መሆናቸው በወቅቱ ተናግረዋል። ይኸው ስብሰባ በወቅቱ ካቀፋቸው አባል ፓርቲዎች ላይ ለውጥ ያደረገ ሲሆን በአሁኑ ወቅትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ፣ ሰብን ትግራይ እና ቃንጫ ሀቂ የተባሉት 5 የፖለቲካ ፓርቲዎች ያካተተ መሆኑን የዜና ምንጩ ዘገባ አመላክቷል። በተለይም የጊዜ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ 2 ሳምንታት ዕድሜ የቀረው መሆኑን ተከትሎ ራሱን ከትግራይ ኃይሎች የነጠለውና በአፋር የሚንቀሳቀሰው የሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ የስብስቡ ወታደራዊ ክንፍ እንዲሆን ስምምነት ላይ መድረሱንም ከስብስቡ አባል ፓርቲ ኃላፊዎች ለማረጋገጥ መቻሉን ዘገባው አክሏል። 5ቱ የፖለቲካ ፓርቲዎች ለየብቻቸው ሲንቀሳቀሱ መቆየታቸውን ገልጸው በክልሉ ውስጥ ያለውን ስርዓት ለማስወገድ ብቸኛው አማራጭ ተደራጅቶ መንቀሳቀስ ብቻ እንደሆነም ነው ኃላፊዎቹ ማመናቸውን የተናገሩት። ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጁቤ፣ ኢንጂነር አሰፋ ብርሃ እና ጀነራል ተክለ አሸብር በተመሳሳይ መልኩ በየፊናቸው እንቅስቃሴ ሲያደርጉ መቆየታቸውን የገለጹት ኃላፊዎቹ ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትን ስርዓቱን ማስወገድ ዋነኛ ዓላማ አድርገው እየተንቀሳቀሰ እንደሆነ ገልጸዋል። የህወሓት አመራሮች ጊዜ አስተዳደሩ ሙሉ በሙሉ ለመቆጣጠር ጥረት እያደረጉ ነው ያሉት ኃላፊዎቹ ይህ እንዲሆን አንፈቅድም ማለታቸውም ተዘግቧል። ቀጣዩን የጊዜ አስተዳደር ቦታ በመቆናጠጥ ክልሉን የማስተዳደር ጥረት መጀመሩንና ይህን ለማሳካትም መንግስታዊ ቅርጽ ያለው ምክር ቤት እንደሚቋቋምም ተናግረዋል። የጊዜ አስተዳደሩ ፕሬዚዳንት የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ስብሰባ እንደሚደረግና ለስራ ማስኬጃ እንዲሁም ለሰራዊት የሚሆን የገቢ ማሰባሰብ ስራዎች ለመጀመር እቅድ መኖሩንም ተነግሯል። በፌዴራል መንግስት በኩል የሚደረግላቸው ድጋፍ ይኖር እንደሆነ ለቀረበው ጥያቄ ምላሽ ከመስጠት መቆጠባቸውንም ዘገባው አመላክቷል። የጦር መሳሪያ ግዢ እና የጋዜጠኞች እስር። የአብይ አህመድ አስተዳደር የጦር መሳሪያ ግዢ ጉዞ እንደቀጠለ ነው። የኦህዴድ ብልጽግናው ጀነራል ይልማ መርዳሳ ወደ ሩሲያ ማቅናታቸው ታውቋል። አገዛዙ በሀገር ውስጥ ለሚደረገው የእርስ በርስ ጦርነት የሀገሪቱን አንጡር ሀብት እያወጣ ጦር መሳሪያ በዓለም ዙሪያ ካሉ ሀገራት ሸምቶ በራሱ ሀገር ዜጎች ላይ እያርከፈከፈ ነው። በተለይም በፈረንጆቹ 2021 እና 2022 የጠቅላይ ሚኒስትሩ አገዛዝ የጦር መሳሪያዎችን ከምስራቅ አውሮፓና ከሩቅ ምስራቅ ሀገራት እንደ ቦዝኒያ ሄርዞጎቪና ካሉ ትናንሽ ሀገራት ሳይቀር ከኪም ጆንግ ኡና የማዕቀብ ማራገፊያ ሀገር ሰሜን ኮሪያም ጭምር መሳሪያ መግዛቱን መዘገቡ ይታወሳል። ባለፈው ዓመት ደግሞ ከምስራቅ አውሮፓ የተገዙትን የተጠጋገኑ የሱ 13 ጦር ጀቶችን በውድ ዋጋ መሸመቱን መግለጹ ይታወሳል። ይልማ መርዳሳ በአንዲት ደሃ ሀገር ገንዘብ ለዛውም የእርስ በርስ ጦርነት ለአንድ የጦር አውሮፕላን የሚወጣውን ገንዘብም እንዲህ ይገልጹት ነበር። አንድ ተዋጊ አውሮፕላን ለመግዛት አሁን በዘመኑ ያለው ብቃት ያለው አውሮፕላን ለመግዛት ምናልባትም ከ100 ሚሊዮን ዩሮ ወይም ዶላር በላይ ይፈጃል። ሊያውም ሌላውን ሳይጨምር ከሱ ጋር የሚሄዱ ተተኳሽና አክሰሰሪ ሳይጨምር። ያኔ እንዲህ ያሉት ጀነራሉ ከሰሞኑ ደግሞ ወደዛው ቀጠና መላካቸው ታውቋል። ዋነኛ የጉዟቸው ዓላማ ደግሞ የጦር መሳሪያ ሸመታ እንደሆነ የታወቀ ሲሆን ይልማ መርዳሳ የተጓዙትም ወደ ሩሲያ ነው። ከሩሲያው ምክትል የመከላከያ ሚኒስትር ቫሲሊ ኦስማኮቭ ጋር የተደረገው ንግግርም በዋነኛነት በወታደራዊ ትብብርና በጦር መሳሪያ ግዢ ላይ ያተኮረ ስለመሆኑ የተለያዩ ምንጮች ዘግበዋል። ከሞስኮ የተሰራጩ መረጃዎች ደግሞ ስለ ወታደራዊ ትስስር የተደረገ ንግግር ነበር ብለውታል። ወታደራዊ ድጋፍና አቅርቦት ላይ ከመግባባት ስለመድረሱም አንስተዋል። የብልጽግናው ባለስልጣናት የሆኑት ወታደራዊ አዛዦች በኢትዮጵያ ላይ የሚተኩሱትን ጦር መሳሪያ ሲሸምቱ ከርመው ከቅርብ ጊዜ ወዲህ ደግሞ ወደ አሰብ እንዘምታለን፣ ትግራይንም እናንበረክካለን፣ ጽንፈኛውን እንደመስሳለን በሚል ገለጻቸው እንደቀጠሉ የሚታወቅ ነው። የአሁኑ የነ ይልማ መርዳሳ ጉዞ ከዚህ ጋር በተያያዘ ስለመሆኑ እምብዛም የሚያሻማ አይሆንም። ይልማ መርዳሳ ይሁን አለቃቸው ብርሃኑ ጁላ ከወራት በፊት ማለትም ባሳለፍነው ግንቦት ወደ ሩሲያ አቅንተው የጦር መሳሪያ ስጡን ጥያቄ አቅርበው መመለሳቸው አይዘነጋም። አገዛዙ ከአዘርባይጃን እስከ ቤላሩስ ከሩሲያ እስከ ቼክ ሪፐብሊክ ባሉ በተመሳሳይ ቀጠና በሚገኙ ሀገራት የሚደረገው ግንኙነት የኢንዱስትሪ፣ የግብርና፣ የቴክኖሎጂ አሊያም መሰረተ ልማትን የሚመለከት እንዳልሆነ የሚያሻማ አይሆንም። የመግደያ መሳሪያዎችን በኢትዮጵያ ጥሪት መሸመት እንጂ። በአማራ ክልል ነፍሰ ጡሮች ላይ ባሰማሩት ድሮን እያስገደሉ የሚገኙት እነ ጀነራል ይልማ መርዳሳም ለዚሁ ተመሳሳይ ጦር መሳሪያ ሸመታም አሁን ወደ ቀጠና
ለስልጠናው መላካቸው እየተዘገበ ይገኛል። ይህ በእንዲህ እንዳለም በወልቃይት ጋዜጠኛ መታሰሩ ተሰማ። የታሰረበት ምክንያት ደግሞ ስለምን ፎቶግራፍ አነሳ በሚል ነው ተብሏል። የሪፖርተር ጋዜጠኛ ወደ ሁመራ አቅንቶ በአካባቢው የብልጽግና አስተዳደር የታሰረበት ምክንያትም ፍቃድ ሳይኖረው ወደ ወልቃይት ገብተሃል የሚል ተጨማሪ ምክንያት በማንሳት እንደሆነ ተገልጿል። አንድ ኢትዮጵያዊ ጋዜጠኛም በኢትዮጵያ ወረዳዎችና ቀበሌዎች እንደዚሁም የተለያዩ አካባቢዎች ላይ ገብቶ ለመዘገብ ፈቃድ የሚጠየቅበት ሁኔታ በሀገሪቱ ተፈጥሯል። ሪፖርተር መጽሔት ጋዜጠኛ የታሰረው ባሳለፍነው መጋቢት 12 በሁመራ ከተማ ቃለመጠይቆችን ለማድረግና ዘገባን ለመስራት እየተንቀሳቀሰ በሚገኝበት ወቅት ስለመሆኑ ገልጿል። የአካባቢው ባለስልጣናት ለጋዜጠኞች በሰጡት ማስጠንቀቂያ ሙያዊ ስራውን ለማከናወን ብቻ ሳይሆን ወደ አካባቢው ለመግባትም ልዩ ፍቃድ እንደሚያስፈልግ ገልጸዋል ተብሏል። በሀገሪቱ እንዲህ ያለ የመከላከል ስልጣን ለእነማን ከመቼ ጀምሮ እንደተሰጠ ባያብራራም ከመታሰሩ በፊት ስለ ጉዞ እቅድ ለአካባቢው አስተዳዳሪዎች ያሳወቀ መሆኑን የገለጸው መጽሔቱም የትግራይ ጦርነት በተቀሰቀሰ ማግስት በአማራ ክልል መንግስት የተዋቀረውና በወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ በሚጠራው አስተዳደር አስተዳዳሪ ከሆኑት አቶ አሻግሬ ደምለው ጋር ቃለ መጠይቅ ለማድረግ ቀጠሮ ይዞ ነበር ብሏል። ጋዜጠኛው የጉዞውን ዓላማና የስራ ግቡን ለባለስልጣናቱ አስቀድሞ ቢያሳውቅም ምንም አይነት መደበኛ ክስ ሳይመሰረትበት በቁጥጥር ስር ውሎ እንደነበርም መጽሔቱ ገልጿል። የእስራኤል የኢራን ጦርነትና ዓለም አቀፍ የነዳጅ ቀውስ ስጋት። የእስራኤልና የኢራን ትንቅንቅ ከምንጊዜውም በከፋ ሁኔታ ቀጥሏል። ነገሮች የተባባሱት እስራኤል የኢራን አብዮታዊ ዘብ ኃይል አዛዥም በአየር ኃይሏ ጥቃት መግደሏን ተከትሎ ነው። በዚህም ክፉኛ የተበሳጨችው ኢራን ዛሬ ሌሊቱን በእስራኤል ላይ ፋታ የማይሰጡ የሚሳኤል ናዳዎችን ስታወርድ አድራለች። በዚህም ኢራን እኛ እንቅልፍ አጥተናል፣ አሁን ደግሞ ተራ እናንተ መሆን አለበት በሚል እስራኤል ጦርነቱ ከተጀመረበት ዕለት ጀምሮ የከፋውን ጥቃት በኢራን ላይ እንደሰነዘረች ዘገባዎች አመላክተዋል። በቴህራን የመኖሪያ ስፍራዎች ላይ ጥቃት ደርሶ በርካቶች ፍርስራሽ ውስጥ ተቀብረዋል። እስራኤል የኢራንን ሚሳኤል ማምረቻዎች እንዲሁም የማዕድን ስፍራዎች ያጠቃች መሆኑንም አስታውቃለች። እስራኤልና አሜሪካ በኢራን ላይ የሚያካሂዱትን መጠነ ሰፊ ጥቃት በቀጠሉበት ሁኔታ የነዳጅ ዋጋ ከምንጊዜውም በላይ ክፉኛ እያሻቀበ ነው። በርካታ ሀገራትም ለክፉ ቀን በሚል ያስቀመጡትን የመጠባበቂያ ነዳጅ አውጥተው መጠቀም የጀመሩ ሲሆን አንዳንድ ሀገራት የያዙት የመጠባበቂያ ነዳጅ እያለቀ በመሆኑ የተሽከርካሪዎች የነዳጅ አቅርቦት እያጠረ እንደዚሁም በነዳጅ ጭምር የሚሰሩ ፋብሪካዎች ከስራ ውጭ እየሆኑ ይገኛሉ። በርካታ ሀገራት ጥቂት ነዳጅን ለመቅዳት ከሰዓታት ባለፈ ለቀናት ሰልፍ ይዞ ወረፋ መጠበቅ ግድ እያለም እንደሚገኝ ዘገባዎች እያመላከቱ ነው። ከሰሞኑ ኢራንና አሜሪካ ተነጋገሩ የተወሰነ መግባባት ላይ ደረሱ የሚሉ መረጃዎች መውጣት በጀመሩባቸው ቀናት የነዳጅ ድፍድፍ ዋጋ በበርሜል $100 በላይ ከነበረበት በመውረድ በዘጠናዎቹ ውስጥ ገብቶ ነበር። ሆኖም በዛሬው ዕለት በተለይ በኢራንና በእስራኤል መካከል የሚደረገው ፍልሚያ በርትቶ ቀጥሏል። እስራኤል የኢራንን ዋና ከተማ ቴህራንን ጨምሮ በርካታ ከተሞችን በአየር ኃይሏ አጥቅታለች። በተመሳሳይ መልኩ ኢራን ከዚያ ቀደም ብሎ በእስራኤል ላይ የሚሳኤል ዝናብ በሚባል ደረጃ ከፍተኛ የሆነ የሚሳኤል ውርጅብኝ አውርዳለች። የአሜሪካ ባህር ኃይል እና አየር ወለድም ለባህርና ለምድር ውጊያ ወደ ኢራን ወሳኝ ደሴቶች እየተመመ ይገኛል። ውጥረቱ እንደዚሁም ፍልሚያው በከፍተኛ ደረጃ ተፋፍሞ መቀጠሉን ተከትሎ የነዳጅ ዋጋ አሁን ካለበት በበርሜል $110 በላይ ገና ጭማሪ ሊያሳይ ይችላል የሚሉ አስተያየቶችም እየተሰጡ ነው። በዚህ ሂደት ውስጥም ለነዳጅ ቀውስ መፍትሄው ምንድን ነው ለሚለው ጥያቄ ይህ ነው ሊባል የሚችል ምላሽ እየተገኘ አይደለም። የዓለም 1/5 የነዳጅ አቅርቦት የሚተላለፍበት የሆርሙዝ ሰርጥ የጦርነቱን መባባስ ተከትሎ ጥርቅም ተብሎ የተዘጋ መሆኑን እየተነገረ ነው። ለተወሰነ ደረጃ ክፍት ቢሆን እንኳን ከዚህ ቀደም በርካታ መርከቦች ጥቃት ደርሶባቸው ስለጋዩ አሁን በዚህ መስመር አልፋለሁ ብሎ የሚደፍር አልተገኘም። ከዚህ ባለፈም ኢራን ባለፉት ቀናት በርካታ ፈንጂዎችን በሆርሙዝ ሰርጥ የባህር ክፍል ማጥመዷ እየተነገረ ይገኛል። የመርከቦቹ የጉዞ ኢንሹራንስ ንረትና ዋስትና ማጣት በመካከለኛው ምስራቅ ያሉ በነዳጅ የበለጸጉ ሀገራት የነዳጅ ምርቶቻቸውን እንዳይልኩ አድርጓቸው። ይሁንና የኢራን እስላማዊ አብዮታዊ ዘብ ዛሬ ጠዋት በሆርሙዝ ሰርጥ በኩል ያልፉ የነበሩ 3 የጭነት መርከቦችን ማስመለሱን እንዳስታወቀ ይሄው የቢቢሲ ዘገባ አረጋግጧል። ከአብዮታዊ ዘቡ በኩል የወጣው መግለጫ ዋቢ ያደረገው ዘገባው የተለያዩ ሀገራት ንብረት የሆኑ ኮንቴነር የጫኑ 3 መርከቦች እንዲያልፉ ከተፈቀደላቸው መርከቦች በሚጓዙበት የተለየ መስመር በኩል ለማለፍ ሞክረው የነበረ መሆኑን አመላክቶ ይሁንና የአብዮታዊ ዘቡ ባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሰዋል ሲሉም አስታውቋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘን።